ሰላም ጤና ይስጥልኝ እንደምን አላችሁ እንዴት ሰንብታችኋል እንዴት ከርማችኋል እንግዲህ በመከራ ቀን ጥራኝ አድናለሁ አንተም ታከብረኛለህ ብሏል በመከራችን ቀን እግዚአብሔር ለሀገራችን ለወገኖቻችን ሰላም እንዲሰጥልን ከምንም በላይ ደግሞ ለወንድሞቻችን ብርሃን ባለበት መንግስት ባለበት ህግ ባለበት ተሳቀውና ተሸማቀው ለነፍሳቸው ፈርተው እንዲኖሩ ለተደረጉ ኦርቶዶክሳውያን ወንድሞቻችን እግዚአብሔር መልአኩን ይላከ እንዲጠብቃቸው ቅዱስ ፈቃዱ ይሁንልን። ይሄን መልእክት ማስተላለፈው አሁን እንግዲህ በቪዲዮ ላይ እንደማሳያችሁ የአንድ ድመትን ህይወት ነው ማሳያችሁና ይችን ድመት በደንብ እንድታዩልኝ ፈልጋለሁ። ይሄን መልእክት ምነግረው ዝም ማለት ላልቻላችሁ ነገር ግን አዛኝ ተቆርቋሪ አዋቂ ሆናችሁ መሃል ሰፋሪ ለሆናችሁ ሰዎች ነው። በዚህ በመከራ ቀን ወንድሞቻችን እንዲህ አይነት ጭንቅ ውስጥ ያለ በደላቸው ያለ ወንጀላቸው ተከተው ሚጮህላቸው አባታቸው ልጆቼ ብለው የሚሰበስቡ አባታቸው ምንም ሳያጠፉ መጽሐፋቸውን አውጥተው ባነበቡ ብቻ እየተሳደዱ ያሉ ወንድሞቻችንን በጸሎት በብዙ ነገር ማገዝ ሲቻል መሃል ሰፋሪ የሆናችሁ ዛሬ የማይሆን አስተያየት የምትሰጡ ሰዎች የያዛችሁት ወዳጅነት ጥሩ አይደለም። እዚህ ምንም ማድረግ ካልቻላችሁ ዝም በሉ በቃ ዝም ማለት ይቻላል አይደለም። ስለዚህ ሁሉ ጊዜ የምነግራችሁ ማንም ሰው እስከዚች ደቂቃ ድረስ ሁላችንም እየለመንን ያለው የእፎይም ጥያቄ አንድ ቪዲዮ ከመጽሐፉ ውጪ የተደረገበት ነገር ግን አሁን ሰዎቹ የያዙት ምንድነው በደፈናው ነብያችን ተደፍረዋል ይላሉ። ግን ምን ተደርገው ተደፈሩ ሲባል ምንም ቪዲዮ ያቀርቡ እኛ ግን እናቀርብላችኋለን። ተሰፍሮ ተቆጥሮ የማያልቅ አሰቃቂ አስነዋሪ ቪዲዮዎች በአምላካችን በኢየሱስ ክርስቶስ ላይ በስላሴ ላይ በእመቤታችን ላይ በቤተ ክርስቲያን ላይ በአማኞቹ ላይ የሞራል ድቀት የሚያደርስ ሐሞት የሚበትን ሐዘን ውስጥ የሚከት ስድቦች ተሰድበን ምንም አላለ። እዚህ እነሱ እንግዲያውስ ደስ ያሰኛቸውን ያድርጉ። ነገር ግን ኦርቶዶክሳውያን ሆናችሁ እንደዚህ ድመት የምትሆኑ ሰዎች አርፋችሁ ቁጭ በሉ። ዝም ብላችሁ ቁጭ በሉ። በቃ ምንም ማድረግ ካልቻላችሁ አስተያየት አትጻፉ፣ አትናገሩ፣ ዝም በሉ። ነገር ግን እውነትን ማወቅና ከኢየሱስ ክርስቶስ ጋር መሆን ከፈለጋችሁ ግን ጠይቁ። እስኪ እስልምና የተንቋሸሸበትን ቪዲዮ በማስረጃ ያሳዩን። ነብዩ የተሰደቡበትን ቪዲዮ or ኦዲዮ አሰሙን በሉና ጠይቁ። ያ እውነተኝነታችሁን ያረጋግጣል። አለበለዚያ ግን እንደዚህ ዶሮ መበላት ይመጣል። ለማንኛውም ከዶሮና ከድመቱ ተማሩ። ይቆየ የተከበራችሁ ወንድምና እህቶች بإذن ተዓላ የዚህ ሳምንት የሙሐደራ ርዕሳችን የሚሆነው ክርስቲያኖችን ኢላማ ማድረግ የሚል ይሆናል። በሙሽሪኮች ደም ዙሪያ ያለው መሰረታዊ ሁክም ደማቸው የተፈቀደ መሆኑ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ሱረቱ ተውባ አንቀጽ 5 ላይ እንዲህ ይላል فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتم